ዛሬ ድንች በስጋ ወጥ ይዤላችሁ መጥቻለሁኝ። በጣም የሚያምርና ቆንጆ የሆነ በልዩ አሰራር ይዤላችሁ መጥቻለሁኝ። በጣም ነው የሚያምረው። በጣም ትወዱታላችሁ። በጣም ይጣፍጣል። እርግጠኛ ሆኜ ነው የምነግራችሁ። በዚህ መልኩ ከሰራችሁት ድንች ወጥ ዋው! በቃ ተመችቷችሁ ነው የምትበሉት ሁሌ ማለት ነው። በፍቅር ለምን ብትሉ ወጥ ቅደም ተከተሉን ስለጠበቅን ወይ ደግሞ መጀመሪያ ሽንኩርት ስለጨመርን ወይ መጀመሪያ ዘይት ስለጨመርን ሳይሆን አጣፍጦ መስራት ነው ሚስጥሩ የሚሆነው ማለት ነው። እንዴት አድርገን ብንሰራው ሊጣፍጠን ይችላል የሚለው ነው። አብረን እንስራ። ሰላም የቻናል ተከታታዮች እንደምን አላችሁ? እኔ በጣም ደህና ነኝ። እዚህ ጋር እንደምታዩት ብረት ድስት ጥጄ ዘይት ጨምሬበታለሁኝ ማለት ነው። እንግዲህ እንደነገርኳችሁ ድንች ወጥ በስጋ በልዩ አሰራር ብያችኋለሁኝ። እሱንም አብረን እየሰራን የምናየው ነው የሚሆነው ማለት ነው። እንደምታዩት ዘይት ነው አስቀድሜ የጨመርኩት። ብዙ ጊዜ ዘይት ወይም ሽንኩርት አስቀድመን እንጨምርና የተለመደው ሽንኩርት ማቁላላት ነው አይደለ? ከዛ ሽንኩርትን ከጨመረን በኋላ ሽንኩርታችንን አቁላልተን መጀመሪያ ሽንኩርቱን በባዶ ጠብሰን ከዛ ውሃውን ጨርሶ ያንን ፕሮሰስ ካለፈ በኋላ ከለሩን ሲቀይር ዘይት እንጨምራለን። በዘይት ድጋሚ እንጠብሳለን። በርበሬ ጨምረን ገና እንጠብሰዋለን። እንደዛ እየተባለ የሽንኩርቱ ንጥረ ነገር አስወግደን ነው ወደ ምግብ ነው ብለን ለራሳችን የምናቀርበው ማለት ነው። ዛሬ ግን እኔ በዛ መልኩ አይደለም፣ ስጋ ነው አስቀድሜ መጥበስ የጀመርኩት ማለት ነው። እንደምታዩት ሸክላ ጥብስ የምትወዱ ሰዎች ትወዱታላችሁ። በተለይ እናንተ በጣም ትወዱታላችሁ ብዬ አስባለሁ። ልክ እንደ ሸክላ ጥብስ አድርጌ በምታዩት መልኩ ስጋውን በዘይት ብቻ እየጠበስኩት ነው ያለሁትኝ እና ዘይቱ ወደ ውስጥ ገብቶ ሲጠብሰው ውሃውን ምጥጥ አድርጎ በሚጠብሰው ሰዓት ወደ ውስጥ የመግባት ነገር ስላለው ምንድነው አብሮ የጨመርኩት ዘይትና የማቁላያ ቅመሞችን ጨምሬበታለሁ ማለት ነው። የወጥ ማቁላያ ቅመም አብሬ ጨመርኩበት። ለምን? ስጋው መጣፈጥ ስላለበት። ልክ ሸክላ ጥብስ ስንበላ ጨው ኖሮት እንደሚጣፍጥ ታውቃላችሁ። ጨው ሳይኖረው ጠብሳችሁ ሞክራችሁት ከሆነ ግን ጨው ሲኖረው በጣም እንደሚጣፍጥ ነው የምናውቀው። ጨው በጣም ያጣፍጠዋል ማለት ነው። ልክ ቺፕስ እንደ መስራት ብላችሁ ልታስቡ ትችላላችሁ ማለት ነው። ይኸው እዚህ ጋር በምታዩት መልኩ ስጋውን በደንብ አድርጌ ጠብሼዋለሁኝ ማለት ነው። ከዛ ቀሪ ሂደቶችን ምን ልንጨምር እንችላለን እንጨምራለን አብረን ማለት ነው። እዚህ ጋር ልክ እንደ ስጋው በትላልቁ ያዘጋጀሁት ካሮት ነበረኝ። እንደዚህ አድርጌ 2 ወይ 3 ራስ የምትሆን ካሮት በወፍራሙ አድርጌ ጨምሬበታለሁ ማለት ነው። ከዛ ልክ እንደ ስጋው በጣም ሳይሆን ካሮት በነገራችን ላይ ዘይት በጣም ቶሎ ከሚገላቸው ምግቦች ውስጥ ካሮት ነው። አይታችሁ ከሆነ ሞክራችሁት ከሆነ ካሮት ድንች በሚቀቀል ሰዓት ካሮት እና ድንች አብረን ብንጥደው ድንች ቀድሞ ይበስላል፣ ካሮት ይዘገያል፣ ቶሎ አይበስልም። ግን በዘይት ሲጠበስ ግን አይታችሁ ከሆነ ካሮት ቶሎ ነው የሚጠበሰው ማለት ነው። ግን ለማንኛውም ቶሎ የመብሰል እንትኑ የድንች ስለሆነ ድንች ደግሞ ይቦካል። እንደዚህ ሲማሰል ረጅም ሰዓት ስለማይችል አስቀድሜ የከተትኩት ከድንች ካሮቱን ነው ማለት ነው። በምታዩት መልኩ እያገላበጥኩኝ በደንብ ዘይትና እሳት እንዲያገኝ አድርጌ ካሮቱን ጠብሰዋለሁ ማለት ነው። በጣም ሳይሆን ትንሽ እንደነገርኳችሁ የወጥ ማቁላያ ቅመም አለው እና ትንሽ ጨው አለው መጀመሪያ ላይ ጨመርኩት ማለት ነው። ያ ነገር ደግሞ ካሮቱንም በይበልጥ በደንብ እንዲጣፍጠን ያደርግልናል ማለት ነው። በተጨማሪ ደግሞ ይኸው እንደምታዩት እንደነገርኳችሁ ድንች
በስጋ ነው አይደለ ያልነው ወጣችን። ግን ካሮትም አለ። ካሮት፣ ድንች እና ስጋ ከማለት ያው ድንች በስጋ የተለመደ ስለሆነ እኔም ድንች በስጋ ነው ያልኳችሁ። ግን ለየት ያለ ወጥ ነው። ለየት የሚያደርገው ነገር ካሁኑ እያያችሁ ነው አይደለ? ካሮት ለምሳሌ ካሮት ብዙ ሰዎች አሁን እንደዚህ ሲሆን አልጫ ነው ኖርማሊ እርድ ነው ሊጨምሩበት የሚችሉት ማለት ነው። እኔ ግን በቀዩ ነው ልሰራ ያሰብኩት። እንዴት አድርጌ ነው ከዚህ በኋላ ቀይ ላደርገው የምችለው? በርበሬ ከላይ ሊጨምርበት ነው። አያችሁ፣ ይህ ነገር ራሱ ለየት ያደርገዋል ማለት ነው። በጣም ነው የሚለየው። እና እንደዚህ በዚህ መልኩ ወጥ ሰርታችሁ ሞክራችሁ ማታውቁ ከሆነ በጣም ትወዱታላችሁ። ከዚህ በኋላ ግን በዚህ መልኩ እንደምትሞክሩት ተስፋ አደርጋለሁ። እንዳያችሁት ድንቹን ከጨመርኩ በኋላ ውስጥ ገብቶ በዘይት እንዲጠበስ፣ በጣም አይደለም ትንሽ እንዲጠበስ፣ የዘይቱና የጨውን የቅመሙን ጣዕም እንዲያገኝ ውስጥ ገብቶ እንዲጠበስ አድርጌያለሁኝ። ግን በጣም ሳይሆን በመጠኑ እንደዛ ካደረግኩ በኋላ ሽንኩርቴን ሽርሜሪ ከትፌ እላዩ ላይ ጨመርኩበት። ከዛ ስጎ ነበረኝ መጀመሪያ የሰራሁት ስጎ ነበረኝ። ሽንኩርት በበርበሬ ያው በርበሬ ካልተጠበሰ ሊያቃጥል እንደሚችል ግልጽ ነው። ካልታሸ መታሸትም መጠበስም ይፈልጋል። ከማቃጠሉም በላይ ጣዕሙ ደግሞ የተሻለ የሚሆነው በዘይት እና በሽንኩርት ታሽቶ ሲጠበስ ነው ማለት ነው። ስለዚህ እኔ አቁላልቼ ያስቀመጥኩት ቀይ ስጎ ነበረኝ ማለት ነው። እሱን ከላይ ጨምሬያለሁኝ። እንደምታዩት ካሮት፣ ሽንኩርት፣ የተፈቀፈቀ ካሮት ከላይ ሽንኩርት ሽርሜሪ አድርጌ ከላይ ጨምሬበታለሁ። እዚህ ጋር ምንድነው የምናገኘው? ኖርማሊ ድንቹ ብዙ እሳት አይፈልግም። ለምን? ትንሽ በዘይት ስለተጠበሰ እዚህ ጋር ያን ያህል ብዙ ማብሰል መጥበስ አይጠበቅብንም ማለት ነው። ያው እንደምታዩት ቲማቲም ደግሞ ከላይ ጨምሬባታለሁ። ቲማቲም ብዙ ጊዜ ስንሰራ ቲማቲም የምንጨምር ከሆነ መጀመሪያ ስልሱን ስንሰራ ነው አይደለ አብረን የምንጨምረው። ግን እዚህ ጋር የቲማቲሙንም ንጥረ ነገር ማጣት ስለሌለብን በሚል ሽንኩርቱንም ይኸው እንደምታዩት ዛሬ ሽንኩርቱን በጣም አይበስልም። ቲማቲምም እንዳያችሁት በጣም አይበስልም። ግን እንደጠበቃችሁት ቆንጆና የሚጣፍጥ ወጥ ነው ሊሆን የሚችለው ማለት ነው። ምክንያቱም አሰራሩ ነው፣ ቅደም ተከተሉ ሳይሆን ዋናው መጣፈጡ ነው ብያችኋለሁ። እንደሚጣፍጥ ደግሞ 100% ማለት ነው እኔ ምስክር ነኝ ማለት ነው። ቅደም ተከተሉን ልክ ወጥ በምንሰራበት መልኩ ሰርተነው እንደዚህ አይጣፍጥም። በቃ ላይጣፍጥ ይችላል። ኖርማሊ ሙሉ ለሙሉ መቀየር አለባችሁ እያልኳችሁ አይደለም። በዛ መንገድ መስራት እንችላለን። ግን በዚህ መልኩ ብንሰራ ደግሞ የተሻለ ጣዕም እናገኛለን። የተሻለ ኳሊቲ ሊኖረው ይችላል። ስለዚህ በዚህ መልኩም ደግሞ መሞከር እንችላለን ማለት ነው እና ጥሩ ነው የሚሆነው። ብዙ ያላረረ፣ ብዙ ያልተጠበሰ፣ ብዙ ንጥረ ነገሩ ያልተወገደለት ምግብ እናገኛለን ማለት ነው። ለምሳሌ ሽንኩርት፣ ቲማቲም፣ ካሮት እነዚህን ነገሮች ከላይ በመጨመር የተሻለ ከሌላ ጊዜ ጠብሰን ከምንሰራቸው ምግቦች ወይም ደግሞ ድንች በስጋ የተለየ ጣዕምና ንጥረ ነገሮችን ማግኘት እንችላለን ማለት ነው እና በዚህ መልኩ እንደዚህ አድርገን መስራት እንችላለን። ማንም ሊሰራው የሚችለው ቀለል ያለ የድንች በስጋ ስታይል ነው ማለት። በነገራችን ላይ እስከዚህ ድረስ የተከታተላችሁኝ ሰዎች ካላችሁ ላይክ ሳታደርጉ ሰብስክራይብ ሳታደርጉ እንዳትወጡ። የእናንተ ላይክ እና ሰብስክራይብ ለእኔ በጣም ትልቅ ዋጋ አለው። ስለዚህ ምን ታደርጋላችሁ? ላይክ እና ሰብስክራይብ ታደርጉልኝ አላችሁ ማለት ነው እና በዚህ መልኩ እንደዚህ በጣም የሆነ እሽት እያደረግን እያማሰልን ምናምን ሳይሆን ገልበጥ ነገር እያደረግን ማማሳችንን ከስራ አስገብተን እንደዚህ እንትን እያልን ማማሰል እንችላለን።
በጣም እንትን ካልነው ድንች ደግሞ የመቡካት ባህሪ የመሰባበር ባህሪ ስላለው ቶሎ እንዳይቦካብን በዚህ መልኩ እንደዚህ ቀስ እያልን እያገላበጥን እናበስለዋለን ማለት ነው። ኖርማሊ ወጣችን አሁን እየደረሰ ነው። የውላችሁ ጨው ጨምሬበታለሁ። ትንሽ ከድኜ አበስለዋለሁ። ከዛ እናንተ እዚህ ጋር የምትፈልጉትን ቅመም ካለ መጨመር ትችላላችሁ። እኔ የወጥ መከለሻውን የጨመርኩትኝ በቃ ቀለል ለማድረግ ነው። ከፈለጋችሁ ክኖር ጨምራችሁ ማለፍ ትችላላችሁ። እኔ ከላይ ጨውና የወጥ መከለሻ ጨምሬበታለሁኝ ማለት ነው። በቃ ወጡ ደርሷል። ኖርማሊ ድንቹም በስሏል። በጣም ቆንጆ ሆኖ ደርሶልናል። አሁን መንተክተክና የመጨረሻው ደረጃ ላይ ማድረስ ነው ማለት ነው የሚቀረው። እና እንደዚህ አድርጋችሁ ሰርታችሁት የሚጣፍጥ ወጥ ማግኘት ትችላላችሁ ማለት ነው። እዩት እስኪ አያምርም? በጣም ነው የሚያምረው። እና እዚህ ጋር የሰራነውን ወጥ መቅመስ ቼክ ማድረግ ስላለብን እና እንጀራ አድርገን እንደዚህ ወጡን በማድረግ ቀምሰን ደግሞ የበለጠ ምስክርነቱን እንሰጣለን ማለት ነው። የሰራነውን ነገር ደግሞ ራሳችን ቀምሰን ቼክ አድርገነው ለእናንተ ማቅረብ ይኖርብናል ማለት ነው። እና እንደ ሳይድ ዲሽ መጠቀም ትችላላችሁ። ለምሳሌ እንደነ ጎመን አትክልቶችም ወይ ደግሞ ሌላ በአልጫ የተሰሩ ወጦች ቀይም ሊሆን ይችላል፣ እንደነ ሽሮ ምንም ሊሆን ይችላል። ተጠቅማችሁ ከጎን ልክ እንደዚህ እንደኔ አድርጋችሁ ማቅረብ ትችላላችሁ። ከፈለጋችሁ ደግሞ ብቻውን መብላት ትችላላችሁ። እናንተ ብቻ በሚመቻችሁ መልኩ አቅርባችሁ መጠቀም ትችላላችሁ። ያው ኖርማሊ ድንች በስጋ ሲባል የተለመደው በእንጀራ መብላት ነው። እናንተ ደግሞ በዳቦ የሚቀናችሁ ከሆነ ከፈለጋችሁ ወጡን ጎድጓዳ ሳህን ውስጥ አድርጋችሁ በዳቦ መጠቀም ትችላላችሁ ማለት ነው። ብቻ ዋናው ምንድነው አጣፍጦ የመስራቱ ሚስጥር ነው ማለት ነው። ስለዚህ እንደዚህ አድርገን ሊጣፍጥ የሚችል ወጥ ዋናው ቅደም ተከተሉ መከተል አይደለም። ሊጣፍጥ የሚችለው ምግብ ስንሰራ በመጀመሪያ ደረጃ ያው ፍቅር ይፈልጋል። ዝም ብለን ከመሬት ተነስተን እንስራው ብንል ላይጣፍጥ ይችላል። የሙያ ጉዳይም ላይሆን ይችላል። ከልባችን ተነሳስተን የሚጣፍጥ ምግብ ለመስራት ካሰብን ልናጣፍጠው እንችላለን። ስለዚህ በዚህ መልኩ ዋናው ቅደም ተከተል አይደለም ልላችሁ ነው። እንደዚህ አድርጋችሁ መስራት ትችላላችሁ ለማለት ያክል ነው። እስከዚህ ድረስ ቪዲዮን ስለተከታተላችሁኝ እጅግ በደንብ አድርጌ አመሰግናለሁኝ። ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ቻው።